ቆይ አንዴ ዝም በይ እንጂ እሱ ምን ይሰራል እዚህ ቤት? እሷ እንድመጣ ስለፈቀድኩ ለመጠየቅ ከሆነ በቀደም መጥቶ ጠየቅሽ አይደለ? በቂ ነው እኮ በቃ መመላለስ አያስፈልግም። ዳን ለምንድን ነው ሌላ ነገር ውስጥ እናንተ የምንገባው? በፊቱ አይበቃንም? ኖ በፊቱ አይበቃንም ወይ? ምን ውስጥ ነው የምገባው እኮ በፊቱ አይበቃንም ወይ? ከዚህ በኋላ ከሩታ ጎን መሆኑ ከጎኑ አይደለም ከጀርባ ከምኗም በኩል ጋር ችግር የለብኝም። ግን ደግሞ እዚህ ቤት ውስጥ ማንም ወንበዴ ዝም ብሎ እየመጣ እንዲጨፍርበት አልፈቅድም። ቤቱ ይሄ ቤት የኔ ነው። ተረዳኝ። ከፈለክ ቤት ተከራይን ገዝታ የሚሆን ይዛህ መሄድ ትችላለህ። እኔ እንደዚህ አይነት ችግር የለብኝም። ግን ደግሞ እዚህ ቤት ውስጥ ላይ አልፈልግም። ናውጣንተ አልወጣም። ከአንተ ጋር እንመጣበታለን። አንዴ አልወጣም። አንድ ውጪ ወጥተህ ያልጨረስኩት ጉዳይ አለኝ። እሱን አውርቼ እወጣለሁ እኮ። ውጪ ወጥተህ ጨርስ ብራዘር፣ እየሰማኸኝ ነው? ውጪ ወጥተህ ጨርሰህ ነገር የምትፈልገው ሩታ ከዚህ በኋላ ምን አድርገህ ነው የምትለኛለህ? ከአንቺ ጋር ነው የምጣለው። እሺ አንቺንም ነው ማስወጣሽ ከፈለኩኝ ከዚህ ቤት አንቺንም ማስወጣሽ አይደለም። ስለዚህ ጠባይ ኖርሽ እንደዛ ይማረግ እንኳን ምንም መብት የለም እኮ። ከአንቺ ጋር እንመጣበታለን። እሱን ግን ማስወጣት ፈልገው ናሽ ያለ ውጪ ላይ አውራ ውጪ ላይ ደግሞ በስነ ስርዓት አሁን ሩታ ጭራሽ በሱ ነው የቀየርሽ? ስለማቀየር ነው በደህና ሰው ብትቀይሪ እኮ አይከፋኝም ነበር። ኬት ነው የመጣው? አንተ በመጀመሪያ ማን ነህ? ገባ በሱ ነው የቀየርሽ ለማለት በመጀመሪያ አንተ ማን ነህ? ማንም ወንበዴ ተቀየርሽ? መጀመሪያ ደህና ማንዳት እንኳን አልክሽኝ። መጀመሪያ እኮ ማንኳኳት ቀድማ ዝም ብለህ ዘው ብለህ ትገባለህ። ስርዓት ያለው ሰው ነው ያን የሚያደርገው። ጥሩ ሳልነበርክ ማለት